ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ ስለ አንድ ቴስት እናውራ። ይህ ቴስት አና ይባላል። በምህፃረ ቃሉ አንቲ ኒውክሊየር አንቲቦዲ ቴስት ይባላል። ይህ ቴስት በዋናነት የሚሰራው ብዙ ጊዜ አውቶ ኢሚዩን ዲስኦርደር ላለባቸው ሰዎች ነው። ያ ማለት ቴስቱ የሚሰራው ምንድን ነው? ኖርማሊ ሰውነታችን አንቲቦዲ ያመርታል ማለት አጌንስት አንቲጂን ሰውነታችንን ለመከላከል ማለት ነው። ይህ ኖርማሊ የአንቲቦዲ ስራ ሆኖ እያለ በተቃራኒው ግን ሰውነታችን የራሳችንን ቲሹዎች ለማጥቃት አንቲቦዲ ያመርታል ማለት ነው ኢንሳይድ ኒውክለስ። ይህ ችግር ሲፈጠር ግን የሰውነታችን የመከላከል አቅሙ ኦር ኢሚዩን ሲስተማችን ምን ያመርታል ማለት ነው? በተቃራኒው አንቲጂንን ከመከላከል ይልቅ የራሳችን ሰውነታችን ሴሎች ለማጥቃት አንቲቦዲዎችን ያመርታል ማለት ነው። ማለት አንቲ ኒውክሊየር አንቲቦዲዎችን ማምረት ይጀምራል ማለት ነው። ስለዚህ እነዚህ አንቲቦዲዎች መመረት በሚጀምሩበት ጊዜ የሰውነታችንን ሴሎች ያጠቋቸዋል። ስለዚህ የሰውነታችን ሴሎች እና ቲሹዎች በሚያጠቁበት ጊዜ ሰውነታችን ላይ የተለያዩ የሆኑ ምልክቶች ሊታዩ ይችላሉ ማለት ነው። ስለዚህ እነዚህን ምልክቶች በማየት ሐኪሞች ምን ሊያዙ ይችላሉ? እነዚህን አንቲ ኒውክሊየር አንቲቦዲዎች ሊያዙ ይችላሉ ማለት ነው። እና እነዚህ አንቲ ኒውክሊየር አንቲቦዲዎች ብዙ ጊዜ ለብዙ አይነት በሽታዎች ሊታዙ ይችላሉ። ለምሳሌ ሲስተሚክ ሉፐስ ኤሪትሮማተስ አይነት በሽታዎች ያለባቸው ኦር ኢሚዩን ዲስኦርደር ያለባቸው ሰዎችን እነሱን ለማከም ብዙ ጊዜ እነዚህ ቴስቶች ይታዘዛሉ ማለት ነው። እና እነዚህ ሲስተሚክ ሉፐስ ኤሪትሮማተስ ብዙ ጊዜ አይታቸዋቸው ከሆነ ፊታቸው ላይ እንደ በተርፍላይ አይነት ወይም እንደ ምንድናት ቢራቢሮ አይነት ቅርጽ የሚያወጡ ናቸው። ፊታቸው ብዙ ጊዜ ይሄ ሴቶች ላይ ይታያል፣ ወንዶቹም ላይ አልፎ አልፎ አለ። ከዚያ ውጭ ሰውነታቸውም ላይ የማበጥ ነገር፣ ሰውነታቸው ላይ ከለር የማድረግ ነገር፣ ሰውን በተለይ ከጀርባቸው አካባቢ ይሄ ከመታጠቂያቸው በታይ እግራቸው ምናምን አካባቢ በጣም ብዙ አይነት ሽፍታ የሚወጣባቸው ሰዎች አሉ። እና ለነዛ አይነት ሰዎች ነው ማለት ነው የሚታዘዘው። እና ይህ ሲታዘዝ ወደ ላብራቶሪ ስንመጣ ምንድነው በዋናነት ናሙናው ምንድነው ነው? ናሙናው ልክ እንደ ማንኛውም ላብራቶሪ ናሙና ሴረም ብቻ ነው የምንጠቀመው። ሴረም ተጠቅመን እነዚህ ቴስቶች ምን ሊሆኑ ይችላሉ? አጉልቲኔሽን ቴስት ሊሆኑ ይችላሉ። ማለት ያው እንደ ዋይዳል ዌል ፍሌክስ አይነት አጉልቲኔሽን ቴስት ስፔሻሊ ኮንሰንትሬሽን ቴክኒክን የሚጠቀሙ አጉልቲኔሽን ቴስቶች ሊሆኑ ይችላሉ ማለት ነው። ከዛ ውጭ ኤንዛይማቲክ ቴስቶች ሊሆኑ ይችላሉ። ከዛ ኬሞሉሚኔሰንት ኤንዛይም ሊንክድ ኢሚኖአሳይ ቴስቶችም ሊሆኑ ይችላሉ። እና እነዚህ ቴስቶች ላብራቶሪ ላይ ረን ተደርገው ልክ እንደየ አይነት ፖዚቲቭ፣ ኔጌቲቭ ኦር ሪአክቲቭ፣ ነን ሪአክቲቭ ተብለው ሪፖርት ሊደረጉ ይችላሉ ማለት ነው። አመሰግናለሁ።